አንድ በጣም የምንወደው ዘማሪ ወንድም ይሆን ሴት ሙሉ አልበሙ መጽሐቱን በተመለከተ 15ቱን መዝሙር ሰርቶ ቢያወጣ አማኙ ላይ ምን አይነት ስሜት የሚፈጥርበት ይመስላል? የናፈቀ ቢኖር ነው አይደል የሚለው? የተጠማ ቢኖር የናፈቀ መንፈሱና ሙሽራይቱ ና ይላሉ። መንፈስ ቅዱስን ተቀብለናል ብለን የምንናገርም ሰዎች ይህን ነገር ምን ያህል ዊሽ እናደርጋለን? የጌታ መምጣት እኛ የምንደነግጥ ነው ወይ? ቅድም እናነሳውልን ይመጣብናል ብለን የምንፈራ ነው ወይ? ለኛ እኮ ይመጣልናል የምንልነን ወደ ክብራችን ልንገባ ነው። ምክንያቱም ከዚህ ድንኳን ከሆኑ ማንነታችን እኮ ነፃ ወጥተን ክቡር የሆነው የእርሱን ስጋ እኮ ወደ መልበስ የምንሻገርበት እኮ ነው። በቅድስና በጣም እንድናገለግል ቅድስና የሚባለው ነገር እንድናሰፋው ይሆናል። ያ ነው ኤሙ እንጂ እንዴ ስለ ጌታ ምሕረትማ ግጥም አድርገን ነው የምንዘምረው። የኛ ድርሻ ዛሬ ነው የመዳን ቀን፣ ዛሬ እንመሰክራለን። ግን ደግሞ እኛ በራሳችን ደግሞ ጌታ ኢየሱስን ለማየት ከሱ ጋር አብሮ ለመኖር መናፈቅ አለበት። አንደኛም እኮ የጌታ ኢየሱስ ክርስቶስን መምጣት እኮ የምንፈራበት እኮ ትልቁ ሪዝን እኮ ኦልሬዲ ስላልሆነ ነው። ሰላም እንዴት አላችሁ? የጌታ ጸጋና ሰላም ይብዛላችሁ። የጌታ ቲዩብ ነው። በዚህ በጌታ ቲዩብ የተለያዩ ፕሮግራሞችን ወደ እናንተ ስናደርስ ነበረ። እናንተም ደግሞ በመናስተላለፈው ፕሮግራሞች ሁሉ እንደተጠቀማችሁ ተስፋ አለን። ለዛሬም አንድ ርዕስ አንስተን ከእናንተ ጋር አብረን የምንወያይ ይሆናል። ይሄ የጌታ ቲዩብ ነው። ተመለሰን ስንመጣ በምንወያይበት ርዕስ ጉዳይ ላይ አብረን የምንወያይ ይሆናል። አብራችሁን ቆዩ። ለዛሬ የመረጥነው ርዕስ በአንድ የመዝሙር አልበም ውስጥ ለምንድነው ኢየሱስ ይመጣል፣ ኢየሱስ ናፍቀናል፣ ኢየሱስን የሚያስናፍቅ ዝማሬዎች ለምንድነው ያልበዙት በሚል ነው። እና ዴቭ ለምንድነው ኢየሱስ ይመጣል ወይም ደግሞ ኢየሱስን የሚያስናፍቅ ዝማሬ በአንድ የመዝሙር አልበም ውስጥ አልፎ አልፎ ነው ከአምስት አንድ ሊሆን ይችላል የምናገኘው? ከአምስት አልበም ውስጥ ወይም ደግሞ በአንድ አልበም ውስጥ 15 ዝማሬ ሊኖር ይችላል፣ 12 ዝማሬ ሊሆን ይችላል። እና እንደው በአምስት እንኳን ስናበዛው ከ60 መዝሙሮች ውስጥ ሁለት ብቻ ወይ አንድ ብቻ የምናገኘው ለምንድን ነው? መሞት ስለማንፈልግ ነው። ምንም አዲስ ነገር የለም። መሄድ አንፈልግም። ተጠላልፈናል። በጣም የምድሩ ነገር ጥልፍልፍ አድርጎ ያዘን ሰዎች ሆነናል። እውነት ለመናገር እኔ ያ ይሰማኛል። ለምን መሰለ እንዲሰማኝ ምክንያት የሆነው መጽሐፍ ቅዱስ መጨረሻው ላይ የናፈቀ ቢኖር ነው አይደል የሚለው? የተጠማ ቢኖር የናፈቀ መንፈሱና ሙሽራይቱ ና ይላሉ። መንፈስ ቅዱስን ተቀብለናል ብለን የምንናገርም ሰዎች ይህን ነገር ምን ያህል ዊሽ እናደርጋለን? የጌታ መምጣት አልሰራንም እኮ የምንለው ነገር በዛ እንዴ። እኔ ከእግዚአብሔር በላይ ለእግዚአብሔር ሰው አላስብም። ከኔ በላይ እግዚአብሔር ለፍጥረቱ ያስባል። እሱ ደግሞ ኮማንድ ያደረገኝ እንድናፍቅ እና ያን ነገር አናደርገውም። አንዳንድ ጊዜ መሄድ አንፈልግም። በቃ አንፈልግም መሄድ። እንደው ሁለተኛ በተለይ በቃ ምንድነው እዚህ ምድር ላይ ያሉት ነገሮች ይሄ ማግባቱ፣ መጋባቱ፣ መውለዱም፣ ስራ እነዚህ ነገሮች ከዚህ ሐሳብ ፈቀቅ አድርገውናል። ብዙ ጊዜ ይሄ ኢየሱስን የሚያስናፍቁ ነገሮች አናደርግም። መናፈቃችንን አንገልጽም። አንዳንድ ጊዜ በምሬታን ምናምንና አልተባለም እኮ የለም እኮ እንደዛ በሉ የሚል የእግዚአብሔር ቃል የለም። አዎ ሲቸግረን፣ ስናዘን፣ ስንበሳጭ ወይ በኑሮ ህይወታችን የሆኑ ጉድለቶች ሲሰማን ሁልጊዜ የምንለው ነገር ውሽ እንደው ጌታ በመጣና ከዚህ ነገር በገላገለን እንላለንና እኔ ጥፋት ለምን ታዲያ ኮንፈስ አላደረግም? እዚህ በጣም በታመምኩበት ጊዜ ልሄድ ከጌታ ጋር ሊኖር የሚለው መዝሙር ነበር የምሰማው። ናፍቄ እኮ አይደለም ሰልችቶኝ እኮ ነው ህመም። ምንም አዲስ ነገር ሰልችቶኝ ነው ህመም። ሐኪም ቤት መሄድ ሰለቸኝ፣ ማሳል ሰለቸኝ፣ መድኃኒት መዋጥ ሰለቸኝ። ስለዚህ ምን ሆንኩኝ? ልሄድ ከጌታ ጋር ልኖር እናፍቃለሁ አይደለም እኮ ተማርሬያለሁኝ እኮ በህይወት ነው የተማረርኩት። የህይወት ምሬቴን መዝሙር አደረኩት። ግን በቃ የተጻፈው ግን ጳውሎስ ራሱ ሲል ልሄድ ከጌታ ጋር ልኖር እናፍቃለሁ አለ እኮ። የሚደንቅ አገልግሎት ያለው ሰው እኮ ነው። አስቡት እንደዚህ አይነት ብሌሲንግ አሁን በህይወታችን ላይ ኤክስፒሪየንስ ብናረግ እኔ እናንተ ልሄድ እንላለን። ቆይ እንዴ እዛች ደግሞ የሆነ ነገር ላድርግ፣ እዚህ ደግሞ የሆነ ነገር ልሄድ ነው ምናፍቀው አለ። በቃ ልሄድ በሙላት ኢየሱስን ለማየት ናፍቅ። እኔ እንደውም የሚገርም በጣም ያስደነገጠኝ ነገር ልንገርህ። በዚህ ጉዳይ ላይ ከወንድሜ ከዴቭ ጋር ልቤ ላይ ያለው በጣም እየተመላለሰ ያለው ይሄ ነው። በእርግጥ እኔ መዝሙር እወዳለሁ እና ሁለታችንም በዝማሬ አገልግሎት እናገለግላለን እና መዝሙር ሲዘመር የልቤን እኔ ስነግርህ ስለ እግዚአብሔር ክብር የሆነ ዝማሬዎች ይማርከኛል። የእግዚአብሔርን ህልውና፣ ማንነትን፣ ፈጣሪነቱን እንዴት እንደሰራ፣ ምድርን እንዴት እንደፈጠረ እነዚህ ዝማሬዎች ውስጤን ይማርኩኛል እና ከዛ በላይ ደግሞ
ስለ መዝሙር በደንብ አንደርስታንድ እያደረኩ ስመጣ ለምንድነው ኢየሱስን የሚያስናፍቅ ነገር የማንዘምረው? ለምንድነው መዝሙሮች ያልበዙት የሚል ውስጤ ላይ እንዲህ አይነት ጭንቀት ስለነበረ ልክ ለአንተ ስነግርህ የመጀመሪያው ነገር ያልከኝ ለምንድነው ግን ዴቭ እንደዚህ አይነት ዘማሪዎች የማይበዙት ብዬ ስለ መሞት ስለማንፈልግ ስትለኝ አልኩ። ወደ ራሴ ነው ያየሁት እና በእውነት አልዋሽም። ህሊናዬ መንፈስ ቅዱስ ምስክሬ ነው። ከህሊናዬ ጋር እቤት መጥቼ በጣም ተሟገጥኩኝ። ልዑል እውነት መሄድ ትፈልጋለህ? እውነት በትክክል ጌታ ኢየሱስ ክርስቶስን ትናፍቃለህ? እንደው ለማለት ብቻ ነው ኢየሱስን የሚያስናፍቅ ዝማሬ እናፍቃለሁ የምትለው? ለምንድነው ያልተዘመረው የምትለው? የእውነት ኢየሱስን ናፍቀ ነው ብዬ በጣም ከራሴ ጋር ተግሎንኩኝ ማለት ነውና ወደ ራሴ ገባው ይሄ ጥያቄና በእርግጥም የመንፈሳዊ ልምምዶቻችን ናቸው። አሁን ለምሳሌ በመንፈሳዊ ልምምዶቻችን ውስጥ ጸሎት አለ፣ እንጸልያለን፣ የእግዚአብሔር ቃል ማጥናት አለ። ልምምዱ ጥሩ ነው። ሁልጊዜም ቢሆን በእንደዚህ አይነት በመንፈሳዊ ልምምዶች ውስጥ መቆየት በጣም ጥሩ ነው። ደግሞ ኢየሱስን የሚያስናፍቅ ደግሞ ዝማሬ አብረ እየዘመርክ በተለማመድክ ቁጥር ምንድነው የምንሰማው ነገር ሁልጊዜ የሚገዛን የለ ያ ነገር ውስጣችን እንድንናፍቅ ያደርገናል። እና ብዙ ዝማሬዎቻችንን ከተመለከት ከችግሮቻችን እንዴት ነፃ እንደወጣን እንዴት እንዳሻገረን ያሻግራል ስንል ምህረቱ አያስፈልጉም አይደለም እንደዚህ አይነት ነገሮች። ግን ሁልጊዜም ቢሆን የመዝሙር ቅኝቶቻችን ይሄ ከምድራዊ ነገር ጋር የተሰፋ ስለሆነ ሰማያዊው ነገር የሚያስናፍቅ ነገር ጣል ስለሆነ ኢየሱስን የሚያስናፍቅ ነገር የለም። አሁን ቅድም ጠቅሰከዋል፣ የናፈቀ ና ይበል። እውነት እኮ ማለት አንዳንድ ጊዜ የምድሩ ህይወት ምን ያህል እንዳነቀን እኮ የምታየው መዝሙሮቻችን ላይ። እኔ ሁሌ ጊዜ ገርመኝ አንዳንድ ጊዜ ስለማያገባ ነገሩ ግን ዘምራል። ኪዳኑ የተለየ የኔ ህይወት የማይመለከተው ምን ውስጥ የማይገባ ነገር እንዘምራለን። ምንድነው ፐርፐዙ? ምድር ስቲል አሁን ሰው እኮ እንዲድን እኮ ትመኛለህ፣ እንዲድን በዝማሬዎች ታቀርባለህ። የዳነው ሰው ደግሞ እንዲናፍቅ ማድረግ አለብን። መናፈቅ አለብን። በቃ የግድ ነው መናፈቅ። የዛሬ ስንት ዓመት እኮ ነው ጳውሎስ እኮ ልሄድ እናፍቃለሁ ያለው። እንግዲህ አንዳንድ ጊዜ የጌታ መምጣት የሚያስናፍቁ መዝሙሮች ስትሰማ እንዴት ነው ውስጥ የሚቃጠል የሚሰማ ስሜት አለ። ከሌሎቹ በተለየ ማየት የምትፈልገው አምላክ አለ። ጌታ ኢየሱስ መጥቶ ማየት፣ በቃ በሙላት ማየት። አንዳንዴ ይከብዳል ማሰቡ በራሱ። በጣም ቅዱስ የሆነውን ጌታ ነው እንዲመጣ የምትናፍቀው። በራስ የምታደርገው አይደለም፣ ከመንፈሱ ጋር ነው። መንፈስ ቅዱስ በውስጥ ስላለ ነው ይህን ኢኒሺዬሽንም የሚፈጥርብህ። መንፈስ ቅዱስ እንዲሰራም ከገደብከው ይህን መናፈቅም ትተዋለህ ማለት ነው። ሁለት ነገር ነው። መንፈስ ቅዱስም እንዲሰራብህ ስታደርገው እኮ ነው በውስጥ የጌታ ኢየሱስ ክርስቶስን መምጣት መመለስ በደንብ አድርገህ ነው የምትፈልገው። በደንብ በቃ መናፈቅ እንዴ። አንድ ውይይት ላይ በጣም ማስታውሰው ወንድሙ ሊሙሌ የተናገረው ነገር ሁሌ ይደንቀኛል። የጌታ እራት የሚያደርጉ ሰዎች ክርስቶስ ኢየሱስ የበፊቷ ቤተክርስቲያን በሚቀጥለው ሳምንት ሊመጣ ይችላል ይላል። ስለዚህ ሬዲ ናቸው እየናፈቁ ማራናታ እያሉ ቶሎና እየተባለ በቃ ቶሎና እያሉ ሳምንቱ ይደርሳል። ሳምንትም የጌታ እራት ያደርጋሉ። በቃ የዛሬ 15 ቀን ሊመጣ ይችላል። በቃ ማራናታ ነው ጸሎታቸው። ማለት ከኔ የበለጠ የህዝቡን መዳን እግዚአብሔር ይፈልጋል። በጣም ትክክል። በሐዋርያቱ ዘንድ እኮ በጣም ከሚገርም ነገር መልእክታቶቹ ላይ እንዳለ ስትመለከት ጌታ ኢየሱስ ክርስቶስ ገና ወደ አባቱ ወደ ክብሩ ከገባ 100 ዓመት ሳይሆነው ጽሑፎቹን ስናይ እያንዳንዱ ጌታ ኢየሱስ ሊመጣ በደጅ ነው፣ በቅርብ ነው፣ ሊመጣ ነው። እንዴ ገና 100 ዓመት እኮ አልሆነው ጌታ ኢየሱስ ክርስቶስ ካረገ። ግን ምን ማለት ነው? ጌታ ኢየሱስ በደጅ ነው፣ ሊመጣ ነው የሚል ማለት ነውና እኔ እንደውም አንድ ታሪክ ሳነበ ምንድነው ድሮ አሁን ለምሳሌ እኔ እናንተ ሰላም ስንባባል ሰላም ነው፣ ደጅ ሁሉ ሰላም፣ ቤተሰብ ሰላም ነው የምንባባለው። በዛ ዘመን በሐዋርያቱ ዘመን ግን እንደዛ አልነበረም። ወይም ደግሞ ከሐዋርያቱም በኋላ ያሉት ቅዱሳን የነበራቸው ሰላምታ ሰላም ሲባባሉ ክርስቶስ ይመጣል፣ ክርስቶስ ሊመጣ ነው፣ ክርስቶስ በደጅ ነው፣ እንዲህ ነበር ሰላምታውና ሁልጊዜ ይሄ ልክ እንደ መለበለው ሱስ አይባልም፣ ግን ሁልጊዜ አንደበታቸው ላይ የማይጠፋ ነገር ነበረ። በቃ በደጅ ነው፣ ኢየሱስ ክርስቶስ ይመጣል የሚለው ነገር የሚያጽናናቸው ነገር፣ ሁልጊዜም ለልባቸው ድጋፍ የሆናቸው ነገር ሁልጊዜም ይሄን ነው እንዲናፍቁ ማድረግ። ለዚህ ነው እኮ ሁልጊዜም ቢሆን የእግዚአብሔር ቃል እንደሚለው ከክርስቶስ ጋር ከተነሳችሁ፣ ከክርስቶስ ከሞታችሁ ከክርስቶስ ጋር ከተነሳችሁ ክርስቶስ በላይ ባለበት ያለውን እንጂ የምድሩን አይደለም። ስለዚህ ሁልጊዜም ምክንያቱም ኢየሱስ ክርስቶስ ወይም እርሱ ሲመጣ ህይወታችሁ የሆነ እርሱ ሲመጣ ህይወታችሁ የሆነ እርሱ ክርስቶስ አብሮ ከእናንተ ጋር ስለሚገለጥ እሱም መናፈቅ አለበት።
ስለዚህ ዝማሬዎቻችን የተቃኙት ለምንድን ነው? ደግሞ ስለምንድን ነው በአንድ ዝማሬው ውስጥ ኢየሱስን የሚያስናፍቅ ኢየሱስን እንድትናፍቅ የሚያደርግ ዝማሬ ለምንድን ነው የሚያንሳው? በምድር እስካለን ድረስ ምድር ላይ ብዙ እኮ የሚያስቸግሩ ነገሮች አሉ። አማኙ የሚፈተንበት ለምሳሌ በሙላት ነው። አሁን ደጅ ያሉት በሙላት ነው የጠላትን ውጊያ የሚቀበሉት። አማኙ ላይ ሲመጣ በብዙ ሚንስ ነው ጠላት የሚያደክመው። ያን ያደከመ ሰው ልታበረታው የምትችለው ኢየሱስ ክርስቶስ እኮ ይመጣል በል እንዴ። በቅርብ ጊዜ በሆነ ሚንስ በጣም ተጨንቄ ነበርና ዝም ብዬ ከራሴ ጋር በጣም ጨቃጨቅ ነበር፣ አወራ ነበር ከራሴ ጋር ምንድን ነው ምናምን አለ እና መንግስቱና ጽድቁን እሹ ይላል፣ ሌላው ሁሉ ይጨመርላችኋል። እስቲ መንግስቱና ጽድቁን ማሰብ እስቲ አስበው። እንዴት ከምድር ስበት ምንም ነው ትዝም አይልህ። በጣም ኢምንት ነው የሚሆንብህ። በጣም ትንሽ የተቸገርከው ነገር ያስጨነቀህ ነገር ለዛች ደቂቃ እንደሆነ ታየዋለህ። ምክንያቱም ዘላለማዊ ደስታ አለ። በጣም የምትናፍቀው ጌታ አለ። አላየነውም እኮ አይደል? ጌታ ሲሰቀል አላየነውም እንጂ ግን ምናባችን ስሎታል። በጣም በደም የተጎረጎረ ተገረፈ፣ የሾህ አክሊል ያደረገ ያን ጌታ ትስለውና ራእይ መጽሐፍ ላይ ደግሞ ስትገባ ዮሐንስ ያየውን ደግሞ ጌታ ታየዋለህ። የሚያስፈራው በቃ ግርማው የሚያስፈራ ያን ጌታ ያን ጌታ ማየት እንዴት አትናፍቅም? ከዛ ትተዋለህ። እሱ ጋር ገባህ መውጣቱ ሁሉ ነው የሚያስጠላ። መውጣት ወደዚህ መመለስ ያስጠላ። የምድሩን ነገር እንድትተው ያደርጋል። መንግስቱና ጽድቁን እሹ እንጂ ሌላ ሁሉ በቃ የምድሩ ነገርን እንድትተወው ሪዝን አውት ያደርጋል። ሌላው ደግሞ ይኸውልህ እኔ እንደውም አንድ ንጽጽር እንድንሰራ የምንፈልገው በተለይ በአማኝ እኛውን አማኝ ነን፣ ግን ኢንጀነራሊ ሁሉም ሰው ሊመለከተው ይችላል። ግን እነዚህ ሁለቱ ልዩነቶችን እንድናነሳ ነው። ይመጣልናልና ይመጣብናል። ለእኛ እኮ ኢየሱስ ይመጣልናል ነው የምንለው። አዎ፣ ግን አማኝ ሆኖ እንኳን ኢየሱስ ይመጣል ስትል አንዳንድ ጊዜ ፊት አይተህ ከሆነ የሚጨማደዳል። በተለይ ሰርገኛ ከሆነ ወይም ደግሞ የሆነ ቀጠሮ የያዘውን ወይም ደግሞ የህይወቱ ስኬት የሆነ ቦታ ላይ አስቀምጦት ጫፍ የደረሰ ሰው ኢየሱስ ይመጣል ሲባል የማይደሰት ከሆነ ምናልባትም እምነቱ ኮሽን አለው ማለት ነው። ይመጣል አንዳንድ ጊዜ ትምህርት ብቻ ይሆናል። በጣም የምትደሰተው የዛ ሞመንት ይሆናል። እዛው ሞመንት ላይ ሁሉን ነገር እንሰጣለን። በቃ አሜን። አሁን ካልመጣ ይላል። በቃ አሁን መጥቶ በቃ ስትወጣ ሚይዝህ ደግሞ ሌላ ነገር አለ። በቃ የህይወት ደግሞ መርህ ደግሞ ይይዝህና እዚህ ጋር ካልመጣ ያለውን ካልዘገየ ደግሞ ትላለህ። አማኝ እንደዛ እንዲሆን ነው ትልቁ ነገር። በቃ እንዲመጣ በጣም መናፈቅ ያለብን ጊዜ ነው። እንዴት ነው የማትደሰተው? ጌታ ኢየሱስ ጋር አብሮ መኖር እንዴት አያስናፍቅህም? እንዴት አትናፍቀውም? በጣም እኮ ማለት ሐሴት ታደርጋለህ አይደል? አሁን በሙላት ሐሴት ማድረግን የመሰለ ነገር አለ? መጽሐፍ ላይ ከሰማሃቸው ከነ ጳውሎስ ጋር ጌታ ኢየሱስን ያከበርክ ሆሊ በጣም በቃ ቅዱስ አንዳንድ ጊዜ መጽሐፍ ላይ እንዲህ ስታነበው ኢሳይያስ 6 ላይ ነው አይደል? ቅዱስ እያለ አመሰግ ማለት ያለውን ፓወር አስበው። ቅዱስ የሆነውን ጌታ በሙላት ያለውን ጌታ አብረኸው ልትኖር እያመሰገንክ ይሄ ነገር ካልናፈቅ የሆነ ነገር መፈተሽ አለ። ግዴታ ነው መፈተሽ አለበት። ያለዛ ማለት ጌታ ኢየሱስን ካልናፈቁ ማን ናፈቃሉ? የቅርብ ዘመድ እኮ ይናፍቃል። በመጣልኝ እኮ ትላለህ። ከውጭ ዘመድ እመጣለሁ ካለ እንዴት ነው ደስ የሚለው? በጣም እኔ እዚህ ጋር በጣም ከሚገርመኝ አንድ መዝሙር የእህታችን የዘማሪት ፍቅርተ ፈለቀ መዝሙር ይሄ ጌታ ኢየሱስ ይመጣል የሚለው አንድ መዝሙር ላይ ስንኙ ሺህ ጊዜ ቢደጋገም የማይሰለችኝ ሁልጊዜ የሚገርመኝ ነገር አለ። እንደዚህ የሚወደንን ፊት ለፊት ስናገኘው ውዳችንን ስናየው እንዴት ነው ምንሆነው? እዚህ እንኳን ህልውናው በመንፈስ ያሰክረናል። በአካል ስናገኘው ምንስ ነፍስ ይቀረናል? እዚህ እንኳን ህልውናው በመንፈስ ያሰክረናል፣ በአካል ስናገኘው ምንስ ነፍስ ይቀረናል ማለት ይሄ አሁን ራሱ እንኳን ስለው ይነዝረኛል ማለት ነው። እና እንደዚህ የወደነን እንዴት የወደደነን እስከ መስቀል ሞት ድረስ የወደደነን ውዳችንን እርሱ እንደዚህ የወደነን እዚህ ሆነን እንደዚህ በህልውናው ደስ ካለን ማለት አንዳንድ ጊዜ ቃላት የለውም የሚባለው እኮ ለዛ ነው። መግለጽ አትችልም። አንዳንድ ጊዜ ደስታህን መግለጽ የማትችልባቸው ጊዜያቶች አሉ። ቃላቶች በቃ ምናምን ብለህ ወይ እንባህ ይመጣል ወይ ታለቅሳለህ
እኔ አንዳንድ ጊዜ መዝሙር ሲዘምር መሬት ላይ የሚተኛ ሰው እንደሚገርመኝ ታውቃለህ። በጣም ውስጡ የሆነ ነገር ቦርቦሮታል። ምንም ልታረገው አትችልም። ምንም ተንበርክኮ የሚያለቅስ ሰው ሲዘምር እንዴት እንደሚያስደስት እኔ አንዳንድ ጊዜ እያለቀሰ የሚዘምር ሰው እኔን ራሱ ያስለቅሰኛል። ምክንያቱም በቃ የጌታ ፍቅር አለ። የቀመስከው ነገር አንዳንድ ጊዜ ቃላቶች አይገልጹት፣ ደስታን ቃላቶች አይገልጹት። ስለ ሞት ስታስብ ሞት መሸጋገሪያ ነው ትላለህ አይደል? ከዛ የምታየው ጌታ አለ። በቃ እኮ አለቀ። አሁን የሩጫ መም አለ አይደል? የሩጫ መም ውስጥ እኔም አለው አንተም አለ፣ ብዙ ሰው አለ፣ እየሮጥን ነው። እዛ የተቀመጠ በጣም መጨረሻ ላይ የተቀመጠ ሪባን አለ አይደል? ሪባን ውስጥ በጥሰው ሽልማትህን ሁሉ ነገር ጌታ ኢየሱስ ታገኛለህ። እንዴት ነው ማትናፍቅ? እንዴት ነው የሚያስደስት? ከሞት ባሻገር ያለን ህይወት እኮ አንዳንድ የምትናፍቅበት እኮ ከጌታ ጋር ለመኖር ነው። በፍጹም ደስታ ለመኖር፣ በፍጹም ሐሴት ለመኖር። በእርግጥ በአማኝ ህይወቱ ውስጥ ጌታ ኢየሱስ ክርስቶስን የመናፈቅ ነገር አለ ወይ? አሁን ባለንበት በክርስቶስ ኢየሱስ ነን ብለን የምናስብ ሰዎች ወይም በክርስቶስ ኢየሱስ አምነናል ብለን የምናስብ አማኞች በትክክል መቼም እግዚአብሔር ውስጣችን ነው አይደል የሚያየው። አሁን አንተ ናፍቃለሁ እኮ ልትል ትችላለህ፣ ዝማሬ ላይ እጅን አንስተህ ልታውለበልብ ትችላለህ። ግን እኔም እንደዛ ላደርግ እችላለሁ። በትክክል አሁን ባለነው አማኞች ዘንድ ጌታ ኢየሱስ ክርስቶስን የሚናፍቅ ልብ አለን ወይ? ትምህርት እንዳይሆን እኮ የምፈራው እኮ እኔም ለዛ ነው። ሞቅ ብሎን የምንዘምረው ብቻ መሆን የለበትም። ጌታ ኢየሱስ ክርስቶስ ይመጣል፣ አሜን፣ በደስታ ነው የምንለው። በጣም በደስታ ነው የምትለው። ስሜትህ እንዳይሆን መጠንቀቅ ያስፈልጋል። ስሜትህ እንዳይሆን በጣም መጠንቀቅ ያስፈልጋል። ለምን መሰለህ? የምር ነው ወይ የምትናፍቀው? የምር ወይ ስለተማርክ ነው? እውቀት ብቻ ሆኖብክ ነው ወይ? እውቀት ብቻ ሲሆንብክ ምንም ታውቃለህ፣ ታስረዳለህ፣ ኤክስፕሌን ታደርጋለህ፣ ሰፋ አድርገህ ታወራዋለህ ቶፒክን። እንደዛ ብቻ ነው ወይ የሚሆንብህ? እንደዛ ብቻ ደግሞ ከሆነ ችግር ነው። በጣም እኮ ልናፍቀው የሚገባ ጌታ አለ። ከትምህርት ባለፈ ህይወታችን ላይ ሊንጸባረቅ ይገባል። መንፈስ ቅዱስን መገደብ የሌለብን እኮ ለዛ ነው እንዲሰራ በህይወታችን። ለምን? መንፈሱና ሙሽራይት ነው ቤተክርስቲያን አይደለም? እንደ ቤተክርስቲያን እኮ በጣም እኮ ተነቃቅተህ የጌታ ኢየሱስ ክርስቶስን መምጣት የምትናፍቀው መንፈሱ ሲሰራብን። አንተ ከገደብከው መንፈሱ እንዳይሰራ የሞቅታ ነው የምትለው። እኛ ከእግዚአብሔር በላይ ሐሳብ ይነለሰ ለገሌ ሳልመሰክርለት 10 ዓመት እኮ አብረው ነው የኖርከው። ጌታ ይመጣል ስትባል እንደ ትንሽ ቢዘገይ ለገሌ ለምን እንዴ? ከኔ በላይ እግዚአብሔር እኮ ያስባል እንዴ? ከኔ በላይ ይጨነቃል እንዴ? አንድያ ልጁን እኮ ነው የከፈለው። ቀላል እኮ አይደለም። አንድያ ልጁን ነው የከፈለው ለኔ መዳን፣ ለህዝቡ መዳን። አሜን ብሎ መቀበል ምርጫ ነው። ኦኬ፣ ፍሪ ቾይስ አለክ፣ ዊል አለክ። ላለመቀበልም ለመቀበልም፣ ለመግፋትም ላለመግፋትም፣ ከጌታ ከኢየሱስ ክርስቶስ ጋር ለመኖር ላለመኖርም ምርጫ አለ። እግዚአብሔር ግን እጁ የተዘረጋ ነው። ከኔ የበለጠ ያስባል። ከኔ የሚጠበቀው መመስከር ባለብኝ መመስከር፣ ሌላ ግን በቅድስና እየኖርኩ ጌታ ኢየሱስ ክርስቶስ እንዲመጣ ማፍጠን ነው። በቃ መጸለይ አለብኝ፣ ማፍጠን አለብኝ፣ መመስከር ካለብኝ መመስከር። ይመጣል ከተባልኩ ግን አሜን ነው። ሌላ አዲስ ነገር የለም። እኔ እንደዚህ አትልም እንዴ? ሳይታሰብ እኮ ነው አይደል የሚመጣው? እንደ ሌባ ነው የሚለው አይደል? ሌባ ሆኖ አይደለም፣ እንደ ሌባ ይመጣል ተባለ። እንደ ሌባ ሲመጣ ምን ልትለው? ትንሽ ቆይ ልትለው እንዴ? ለዛም እኮ በሚያስፈራ ሁኔታ እኮ ነው አርክኤንጅል አይደል? በመላእክት አለቃን ድምጽ ይመጣል የተባለው። ያን ትራምፔት ስትሰማ እኮ ያን መለከት ስትሰማ አይ ቆይ ትንሽ አትልም? የለም በቃ አለቀ። ስለዚህ እኛ ከእግዚአብሔር በላይ ሐሳቢ መሆን አንችልም። እኔ ከእግዚአብሔር በላይ ለአንተ አላስብልህም። አንተ ለእኔ ከእግዚአብሔር በላይ አታስብልኝ። ለእኔም ለአንተም ጌታ እግዚአብሔር ያሰበልንን ልጁን ከፍሎ። ጌታ የዘገየበት ነገርም ጴጥሮስ ሲናገር ጌታ ስለ ተስፋ ቃሉ አይዘገየም፣ ግን ወዶ ስለእናንተ ይታገሳል። እሱ ራሱ ወዶ ነው እንጂ አንተ አስወደደህ ወይም ደግሞ ቀደም አንተ እንዳልከው በአንተ ፍላጎት አንተ ተጭነው አይደለም። ግን እሱ ራሱ ወዶ በአንተ በኩል የሚድኑ ሰዎችን እንዲያበዛ፣ በመንግስቱ የሚጨምሩ ሰዎችን እንዲያበዛ ወዶ ሊታገስ ይችላል። ግን የአንተ ድርሻ ቅድም እንዳነሳው አንድ ቦልድ ማድረግ ያለበት ነገር የኛ ድርሻ ዛሬ ነው የመዳን ቀን፣ ዛሬ እንመሰክራለን። ግን ደግሞ እኛ በራሳችን ደግሞ ጌታ ኢየሱስን ለማየት
ከሱ ጋር አብሮ ለመኖር መናፈቅ አለብን፣ መጠማት አለብን። እየተከታተላችሁ ያላችሁት የጌታ ቲዩብ ነው። ለዛሬ አንስተን እየተወያየንበት ያለው ርዕስ ጌታ ኢየሱስ ክርስቶስን የሚያስናፍቁ ዝማሬዎች በመዝሙሮቻችን በብዛት ያልሆኑበት ምክንያት ምንድን ነው? በእርግጥ አንድ አማኝ ጌታ ኢየሱስ ክርስቶስን የሚናፍቅ ልብ የለውም? ሁላችንም ጨመር በዚህ ጉዳይ የጠየቅን ነው። ተመልሰን ስንመጣ ደግሞ ሁለተኛውን ነገር እናወራለን። አብራችሁን ቆዩ። ተመልሰን መተናል። ውድ የጌታ ቲዩብ ተከታታዮች፣ ለዛሬ ሐሳብ አንስተን ከወንድሜ ከዴቭ ጋር እየተወያየንበት ያለው ርዕስ በአንድ መዝሙር ውስጥ ጌታ ኢየሱስ ክርስቶስን የሚያስናፍቁ ዝማሬዎች ለምንድን ነው ያልበዙት? ምክንያታቸው ምንድን ነው በሚል ነገር አንስተን እየተወያየን ነው እና ዴቭ፣ እኔ አሁን አንድ ትልቅ ጥያቄ መጠየቅ የፈለኩት ነገር ብዙ ጊዜ መዝሙሮች ሲወጡ በጣም ደስ ይለናል፣ ናፍቀን ነው የምንጠብቀው። በተለይ ደግሞ አሁን እኛ ባለንበት ህብረት ሙሉ አልበም ከእህቶቻችን ከወንድሞቻችን መዝሙር ሲወጣ በጣም በትልቅ ናፍቆት ነው የምንጠብቀው። ግን እስቲ አንድ ነገር ልጠይቅ። አንድ በጣም የምንወደው ዘማሪ ወንድም ይሁን ሴት ሙሉ አልበም ነው 12 ትራክ ቢኖረው 16 ትራክ ወይ 15 ትራክ ቢኖረው 15ቱም ትራክ ጌታ ኢየሱስ ክርስቶስን የሚያስናፍቅ በተለያየ አንግል ጌታ ሆይ ቶሎ ና ናፍቀናሃል፣ ኢየሱስ ልናይ እንወዳለን በሚል በዚህ ብቻ መጽሐቱን በተመለከተ 15ቱን መዝሙር ሰርቶ ቢያወጣ አማኙ ላይ ምን አይነት ስሜት የሚፈጥርበት ይመስላል? ተጠያቂ ነው። ለምን መሰለ? አማኙ ሁሉም ሬዲ ነው ወይ ነው የመጀመሪያ ነገር። ያ ነው ሬዲ ነው ወይ? ሬዲነስ ያስፈልጋል እኮ ማለት ተዘጋጅተህ መኖር አለብህ። ለተለስ በቃ ተዘጋጅተህ ስትኖር ነው። አንደኛም እኮ የጌታ ኢየሱስ ክርስቶስን መምጣት እኮ የምንፈራበት እኮ ትልቁ ሪዝን እኮ ሬዲ ስላልሆነ ነው። አልተዘጋጀንም። ግን ስትዘጋጅ የምትናፍቀው ነገር አለ። አሁን ይሄንን 12ቱንም መዝሙር ቢያወጣ የመጀመሪያው ልጁ ያወጣል ወይ ነው ዘማሪ ጥያቄው እሱ ነው። ታወጣለች ወይ ያወጣል ወይ ነው የመጀመሪያው ጥያቄ። ለምን መሰለህ እንዴ? ረጅም ዘመን እኮ መዝሙሮች ተቀላቅለው ነበር የሚዘመሩት አይደል? ለምን እልል በሉ የምንባለው? እስቲ እልልታ አምጡ፣ እስቲ ጭብጨባ። ለምንድን ነው የሚባለው? አማኝ እንዴ እልል በሉ፣ ዘማሪው እልል በሉ ብሎን፣ አስተማሪው እልል በሉ ብሎን፣ ዘማሪው አጨብጭቡ ብሎን እንዴ። አሜንታ እኮ ከልብህ የሚመጣ ነው። እልልታ በጣም ከፍላጎት የተነሳ የሚመጣ ነገር ነው። ቆመ ማጨብጨብ ውስጥ ካልተነካ አታደርገውም። ትእዛዝ ነው የሚሆንብህ አንዳንድ ጊዜ። እንደዚህ ነው ቁጣ አጨብጭቡ ሲባል እንዲህ ብለህ እኮ በተቀመጠበት ጊዜ አለ። የለህማ ውስጥ ባልተነካው ነገር አሜን አትልም፣ አታጨበጭብም። ኢየሱስን የሚያስናፍቁ 12 መዝሙሮች ብንሰማ ሐሴት ነው። በጣም እኔ እንደዛ ብዬ አሰብኩኝና ለምሳሌ አንድ የምንወዳት ዘማሪ ወይም አንድ የምንወደው ዘማሪ ሙሉ አልበሙን ይሄንን ቢሰራ አማኙ ጋር ምን አይነት ስሜት ሊፈጥርበት ይችላል ብዬ ለራሴ ዝም ብዬ ሳስብ በቃ ሁሉም አማኝ በተለይ ያልጠነከረው አማኝ ወይም ደግሞ በእምነቱ ጠንካራ ያልሆነ በእግዚአብሔር ቃል ጠንካራ ያልሆነ ጌታ ኢየሱስ ክርስቶስን ከልቡ የማይናፍቅ ሰው ካለ እኔንም ጨምሮ ሁላችንም ልንደነገጥ እንችላለን። ምክንያቱም አንደኛ ያልተለመደ ነገር ነው። ብዙ ጊዜ በአንድ መዝሙር ውስጥ ስለ እግዚአብሔር ኃያልነት፣ ስለ እግዚአብሔር ምሕረት አድራጊነት፣ ስለ እግዚአብሔር ርኅራኄ፣ ስለ እግዚአብሔር ፍቅር በህይወታችን ዘመናችን ውስጥ ምን ያህል እንዳሻገረን ምን ያህል እንደረዳን ብዙ የሚቀኙ ቅኝቶች እንደዚህ ናቸው እና አልፎ አልፎ ደግሞ ስለ እግዚአብሔር ክብር የሚሆኑ ናቸው እንጂ አብዛኛው መዝሙሮቻችን ከምድር ጋር የተቃኙ ዝማሬዎች ናቸው እና ይሄ 12ቱም መዝሙር ቢወጣ ወይም ደግሞ 15 ትራኩም ስለ ጌታ ኢየሱስ ክርስቶስ ብቻ የሚያስናፍቀው ሰው ምናልባትም ሊደነግጥ ይችላል የሚል እሳቤ ውስጥ የፈጠረብኝ። ግን እኛ የምንደነግጥ ነው ወይ? ቅድም እናነሳውልን ይመጣብናል ብለን የምንፈራነን ወይ? ለእኛ እኮ ይመጣልናል የምንልን ወደ ክብራችን ልንገባ ነው። ምክንያቱም ከዚህ ድንኳን ከሆኑ ማንነታችን እኮ ነፃ ወጥተን ክቡር የሆነው የእርሱን ስጋ እኮ ወደ መልበስ የምንሻገርበት እኮ ነው። ጳውሎስ ከኛ እንደኛ ሰው የሆነ እኮ ከኛ ምንም የተለየ የሆነ እኮ አይደለም እኮ። ልሄድ ከጌታ ጋር ልኖር እናፍቃለሁ ያለበት ምክንያት ጌታ ኢየሱስ ክርስቶስ ክብር ነው፣ ህይወት ነው፣ የዘላለም ደስታ ነው። ማዘን፣ ማልቀስ፣ ማንባት የሌለበት ድጋሚ ማንባት አይታሰብም የተባለ በዛ ራእይ ላይ እንደተጻፈው። ስለዚህ ወደዛ ክብር መግባት ለምንድን ነው ማያጓጓል? ምናልባት እኔ ብዬ የማስበው ሁላችንም ብንሆን በጣም ባዘንበት የሆነ ሰው እኛን በእምነት በሰበረበት ወይም ደግሞ በጎዳበት እኛን ባሳዘነበት እምነታችንን በሰበረበት እርዳታ ባስፈለገን ሰዓት ጀርባውን በሰጠበት ጉድለታችን በጣም ገጦ በወጣበት በዛ ሰዓት በስብራታችን ውስጥ ባለንበት ሰዓት ጌታ ኢየሱስ ይመጣል የሚል ዝማሬ ማን ነው የሚሰማው?
አንደኛው እኮ ችግራችን እሱ እኮ ትምህርት ሆነብን እኮ አልኩ ቅድም። ለዛ ነው እንትን ነው የሰው ቢሄቪየሩም ያ አይደለ ይሄ የለበስነውም ስጋ አእምሯችንም ሰራውንዲንጉም የምናውቀውም ነገር እንደነዚህ ነገሮችን እንድናገር እንድንሰማ ይሄ እኮ ፊሊንግ አለ። የተጎዳ ማንነትህን የተጎዳ ነገርህን ሊጠግንልህ የሚችል ነገር ትፈልጋለህ። ባዘንክበት ጉዳይ ላይ ሀዘንህን ሊያስረሳ የሚችል ነገር ትፈልጋለህ። በቃ እነዚህ ነገሮችን ስለምንፈልግ ነው። ስሜታችንም አንዳንድ ጊዜ እንትን አትለው፣ ግን ከነዚህ ስሜቶቻችን ወጥተን በቃ ጌታ ኢየሱስን የሚያስናፍቁ ነገሮች ቢኖሩን በጣም እሰየው ነው። አንደኛ አማኙንም ያበረታል፣ ያጸናል። ያላመነውም ሰው በቃ እንዲያምን እንዲበረታ ያደርገዋል፣ እንዲናፍቅ ያደርገዋል። እንዴ ምንድን ነው ተደጋግሞ እስቲ ላንብበው ላንብበውም ትላለህ። የማታውቃቸውን አንዳንድ ነገሮች ስትሰማ እኮ ከዚህ በፊት ወጣ ባለ ሁኔታ ሲዘመር ስትሰማ ምን ለማለት ተፈልጎ ነው ይሄ ነገር ብለህ እንድታሰላስልም እንድታነብም ሰርች እንድታረግ ዲግ እንድታረግ ወደ መጽሐፍ ቅዱስ ወደዚህ በጠለቅ ቁጥር ጌታ ኢየሱስን እየናፈቁት ይመጣል። በደንብ እየናፈቁት ይመጣል። እንዴ ራእይ መጨረሻ አካባቢ ስታነብ እንደዚህ አይነት ከተማ ነው እንደሚጠብቀን ትላለህ። ይሄን ሳውንድ ታለው ማለት አስበሃል። እንዲህ ነው ብሎ ዮሐንስ ገና በማናውቀው ጉዳይ እንዴት እንደምትደሰት አዳዲስ ነገሮችን ሞር በሰማ ቁጥር ጌታ ኢየሱስ ክርስቶስን መምጣት ከዚህ በፊት በሰማንባቸው ሳይሆን ባልሰማንባቸው ወዮች ሲመጡ ምን ጋር ነው የተጻፈው መግለጽ ትጀምራለህ። ስለምታውቀው ነገር ደጋግሜ ብነግረው ያውቀዋለሁ ማለት አዲስ ሲሆንብህ ግን ከዚህ በፊት ከሰማኸው ውጪ ሲሆን መጽሐፉን እንድታነብ ሞር ያደርጋል። ባነበብኩ ቁጥር ደግሞ በጣም ጌታ ኢየሱስን ትናፍቀዋለህ። ለምን ሁሉ ፍጻሜውን ወደ ራእይ አይደል እየሄድክ የምታነብ ታነብና ራእይ ጋር ትደርሳለህ። ታነብና የራእይን መጨረሻ ትከፍታለህ። የሚጠብቅህን ነገር ይነግርሃል። በጣም ኢየሱስን ትናፍቀዋለህ። እንዴ ትእዛዝ ይናፈቀን ና ይበል። በቃ አለቀ። መዝጊያ ነው እኮ ማለት አንዳንድ ጊዜ ራሱ በምን አይነት ቃላት እንደምትገልጸው ራሱ ይከብዳል። ማለት የናፈቀን ና ይበል። ይህንን የሚመሰክር አሁን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ቶሎና በቃ አለቀ። ቶሎና ናፍቀናል። ቶሎና ትመጣ ይሻላል። ናፍቀናል። ቶሎና በናፍቆት ሰልችቶናል። እሱን ነው ማንሳትም ያለብን። በብዙ ችግሮቻችን ውስጥ ስንወጠር፣ ስናዘን፣ ስንበሳጭ በብዙ ነገር ስንወጠር አይደለም ኢየሱስ የናፈቀ ነው የሚለው። ከፍ ብለህ ብታየው ክፍሉ ላይ አሁን እዚህ የራእይ ምዕራፍ 22 ላይ ከፍ ብለህ ስታየው የናፈቀም ና ይበል ነው የሚለው እና የናፈቀ ከናፈቀው ነው ሳናየው ወደነዋል። አሁን ጌታ ኢየሱስ ክርስቶስ ሲያስተምር አላየነው። በአካል ደረጃ ድንቅና ታምራትን ሲያደርግ አላየነውም። ከአፉ ከሚወጣው ከጸጋው ቃል የተነሳ ብዙዎች ሲማረኩበት አላየነው። ሲሰቀል ሲሞት አላየነው። ግን ስለ ጌታ ኢየሱስ ክርስቶስ የተነገረን ነገር በቃ ሳናየው ወደነዋል፣ ተቀብለነዋል በእምነት። ደግሞ በአካል ማየት እንዴት አንናፍቅም? ልንናፍቅ ይባላል። ፍጥረት እንኳን እኮ የኛን መገለጥ ነው የሚጠብቁት ማለት ይሄ ሰውነታችን ይቃትታል፣ ፍጥረት ይቃትታል። በቃ መገለጡን ይናፍቃል። ይሄ በቃ የስጋችንን መቤዠት ይናፍቃል ፍጥረት። ደስታ ነው ማለት ትልቅ ደስታ ቅዱስ አስበው ተደጋግመ አንዳንድ ጊዜ የግጥም ስንኞች በተለይ በጌታ ጉዳይ ተናፍቀኛለህ እያልክ ስትዘምር ናፍቀኛለህ እያልክ መናፈቅ ውስጥ ጭልጥ አድርገህ ዝም ብሎ ያችን ቨርስ ብቻ ቢሏት ደስተኛ ትሆናለህ። በጣም ደስተኛ የምትሆነው መዝሙሮቻችን በዚህ ሚንስ ሞር ቢያድጉ በጣም ደስ ይላል። ማለት አንደኛ እኛም እንድናስተውል ይነግረናል። በቃ ሞር እኛም ሬዲ እንድንሆን ሬዲነስንም ያመጣል። ሬዲ እንድትሆን ቤተክርስቲያን እንድትነቃ በአማኞች መካከል መነቃቃት እንዲሆን ጌታ ኢየሱስ ክርስቶስ ነገ ሊመጣ ይችላል ብለህ እንድታስብ። አንዳንድ ጊዜ እኮ እየረሳነውም ይመስለኛል። ይሄን ነገር ሞት የሚባለው ጉዳይም እንዳለ እየረሳነው ነው። በቃ ሰዎች ካጠገባችን ሲሞቱ እያየን ነው ሳንመሰክርላቸው። ይህንን እኛ የምንወደውን ጌታ ሳያገኙት እየሞቱ ነው። እንድንፈጥንም ያደርገናል። ወንጌል ቶሎ እንዲራመድ አንተ በምትችለው ቤተሰብ ጋር፣ እኔ በምችለው ጓደኞቼ ጋር፣ ላልሰሙት ሰዎች በምትችለው በፍጥነት እንድትናገር ያደርጋል። ለምን? ኢየሱስ ሊመጣ ነው። በደጅ ነው። ጳውሎስ ከነበረበት ጊዜ አሁን በደጅ ነው።
እሱ እኮ የዛኔ ነው በደጅ ነው ዛሬ 1900 ዓመት በደጅ ነው ካሉ አሁን ምንድነው በቃ ኦሬዲ አንኳኩቷል በለው በቃ እንደዛ ኦልሞስት እኮ እንደዛ ነው ማለት ኦልሬዲ በጣም ቅርብ ነው ብዙ ነገሮች እያየን ነው ሊትራሊ የአውሬውን መገለጥ የሚያመቻቹ ነገሮች እያየን ነው በሙላት ባይገለጥም ግን የሚመቻቹ ነገሮችን እያየ ስለሆነ እንድንሰራ ያነሳሱ በተለይ አማኝ በቃ በእንደዚህ አይነት ነገር ሊናፍቅ ይገባል የስብከቶቻችን ራሱ አሁን ስብከት ላይ ባንገባም ራሱ መድረክ ላይ የሚሰበኩ ስብከቶች ራሱ ሊቀየሩ ይገባል ማለት ጌታን የሚያስናፍቁ አንዳንድ ጊዜ ይወለ አንድ ነገር ማንሳት የምፈልገው ቦልድ አድርጌ እግዚአብሔር እኛን እንዴት እንዳሻገርን አይዘመር ማለት አይደለም ስለ ምህረቱ አይዘመር ማለት አይደለም እያልን ያለነው በአንድ የመዝሙር አልበም ውስጥ ጌታ ኢየሱስ ክርስቶስን የሚያስናፍቁ ዝማሬዎች ቢካተቱ ሰው ለምሳሌ ስለ ምህረቱ ሰምቶ ስለ ቸርነቱ ሰምቶ ደግሞ ስለ ጌታ ኢየሱስ ክርስቶስ መምጣት በዛ ውስጥ ደግሞ ራሱን እየሰራ ይሄዳል እኛው ብዙ ዝማሬዎቻችን ምራዊ ስለሆነ ያሻግራል ወይም ደግሞ ስለ ምህረቱ ስናስብ እኔም የሚታየ ምንድነው እግዚአብሔር ያሻገረኛል ዴቭን ያሻገረ አምላክ እኔንም ያሻገረኛል እውነት ነው ግን ከዛ ይልቅ እኔ ሞር ደግሞ የሚያሻገረኝ ከዚህ ከምራዊው ከሚታዩ ነገር ሳይሆን ወደ ሰማይ እንድሻገር የሚያደርጉ ዝማሬዎች ሲሆኑ ብዙዎችን ያነጻል ይሄ ደግሞ በሌላው አንግል በምን ይጠቅማል ካል ሁሉ ጊዜ ተዘጋጅተ እንድትኖር ጌታ ሙሽራውን የሚናፍቅ ሰው ወደ ሙሽሪቱ አገር ሊሄድ የሚፈልግ አንድ ሙሽራ ሁሉ ጊዜ ቢሆን ንጹህ ነው የሚሆነው ምክንያቱም በሙሽሪቷ ፊት ሲቀርብ የቆሸሸው ሆኖ ቡትቱ ለባብሶ የሆነ ፊቱ ዝም ብሎ ሆኖ አይቀርብም ማለት የሚደረግ በጣም ጊዜ ሙዳት ንግግር ቆይ ያዛርጉት ሙሽራው ሬዲ አይደለችም ነው አይደል ያዛርጉት በር ላይ ትባላል ያዛርጉት ቆይ ምናምን ስትባል ኦኬ ሙሽራው ሬዲ አይደለችም ነው አሁን እኮ ሬዲ ነን ወይ ቤተክርስቲያን ማለት የቅዱሳን ንብረት ነች አይደል የቅዱሳን ንብረት እንዲነቃቁ ያደርጋል በቅድስና በጣም እንድናገለግል ቅድስና የሚባለው ነገር እንድናሰፋው ይሆናል ያ ነው ኤሙ እንጂ እንዴ ስለ ጌታ ምህረትማ ግጥም አድርገን ነው የምንዘምረው እግዚአብሔር ያኖራልን በደንብ አይተናል በህይወት እኔ በህይወት አይቼዋለሁ በደንብ አጣጥሜ ቀምሼዋለሁ ምህረት እግዚአብሔር እንደሚወደን ጌታ ኢየሱስ የከፈለውን ዋጋ በደንብ አይተናል በሚጣፍጡ ዜሞች እየወደድን እያለቀስን ተንበርክከን ተኝተህም መንገድ ላይም ሰዎች ግራ ሲገባቸው ድረስ የዘመርክ ስትሄድም እንደዛ እኮ ያደርጋል ይሄ ጌታ ፍቅር ነው ምንም ልታደርገው አትችልም ምንድነው ዋናው ሐሳቡ ሰዎች በቃ ቅድስና የሚባለው ነገር ሞር እንድንለማመድ ቅድም እኮ ያነሳሁት ነገር የጌታ እራትን ሲያደርጉ የሚቀጥለው ሳምንት ጌታ ሊመጣ ይችላል በጣም ይገርማል ውይይቱ ላይ በጣም የገረመኝ ነገር እስራኤላውያን በስደት በነበሩ ጊዜ በዓሉን ሲያከብሩ ደሙን መሬቱ ላይ ተፉና በሚቀጥለው ዓመት ሀገራችንን እናከብረው ይላል እነሱ የምድሩ ተስፋ ነው የምድሩን እንኳን የሚቀጥለው ዓመት ነው የሚሉት አማኞቹ ደግሞ የቀደሞቹ ቤተክርስቲያን ደግሞ ጌታ እራት ሲያደርጉ ጌታ ኢየሱስ ኔክስት ዊክ ሊመጣ ይችላል ብለው በቃ ዛሬ ሊሰነባበቱ ነው ታው ደና ደርስ ተባባል በቃ ጌታ ከመጣ ሰማይ እንገናኛለን ብለ መሄድ ማለት ነው ኔክስት ዊክ ሊመጣ ይችላል ኔክስት ዊክ አልመጣም የጌታ እራት ሲያደርጉ 15 ቀን ሊመጣ ይችላል እና እንድንነቃቃ ያደርገናል ሞር በደንብ እንድንነቃ አንደኛው እንድንሮጥም ያደርገናል ከግልህ ምን ታስባለህ ጓደኛህን ታስባለህ አሁን ብዙ ጊዜ ምህረት ሲነገር ፐርሰናል አይደል ተሻገር ያለው ስትል እኔ ነኝ የጌታን ፍቅር አይቻለሁ እኔ እኮ እንደዚህ ነበርኩ ኃጢአተኛ ነበርኩኝ ከኃጢአት ወጣሁ ስትል በጣም ብዙ ጊዜ ፐርሰናል የኔን ነገር ነው የኔ ጌታ ኢየሱስ ይመጣል ሲባል ሁሉም ይሄዳል ጓደኛ ያላመነው እዚህ ይቀራል በቃ ይቀራል ከጌታ ጋር አይኖርም ነው ስለዚህ ለጓደኛው ወንጌል ለመስከርነት አብረን ከግል ትወጣና ሰፋ ታደርጋለህ የጌታ መምጣትን ሞር እንድትናፍቅ ያደርጋል መዝሙሮቻችን ቢበዙ እጅግ ደስተኛ በጣም ደስ የሚል ነውና እግዚአብሔር ይረዳናል እንግዲህ ይሄንን የሚሰሙ እህትና ወንድም ዝማሬዎቻችን በእርግጠኝነት ከእንግዲህ በኋላ ለሚሰሩት ዝማሬዎች ሁሉ የጌታ ኢየሱስ ክርስቶስን የሚያስናፍቅ ዝማሬ ብዙ ጊዜ አሁን ካየ መዝሙር እንኳን ልንመርጥ ስንል ለምንዘምረው እኛ እንኳን ባለንበት ህብረት ስለ ጌታ ስለ ኢየሱስ ክርስቶስ ይመጣል የሚል ዝማሬ ወይ ነው ጌታ ኢየሱስ ክርስቶስን የሚያስናፍቅ ዝማሬዎች ስንል በጣም የምትቆጥረው ናቸው እኔ አሁን 10 ቁጥር ብትለይ ምናልባት 10 ላልቆጥር እችላለሁ እኔ በራሴ መረዳት ምናልባት ከዛ በላይ ሊሆን ይችላል ግን 10 ላይ ሞላ ይችላልና ያ ነገር ውስጤን ይነካል ማለት ነው ምክንያቱም
ሁሉ ነገር እኮ እዚህ ይቀራል። መጨረሻ ላይ እዛም ሄደን እኮ ዘማሪ ነው የምንሆነው አይደል? ለዘላለም እሱን ነው የምናመሰግነው፣ እሱን ነው የምናከብረው እና እሱን የሚያስናፍቁ ዝማሬዎች፣ እሱን እንድንናፍቅ የሚያደርጉ ዝማሬዎች በጣም ጥቂት ነው የሚሆኑት እና በእርግጠኝነት ይህን የሚመለከቱት ወንድምና ዝማሬዎቻችን በሚሰሯቸው አልበሞች ውስጥ በጣም ብዙ ዝማሬዎችን ጌታ ኢየሱስ ክርስቶስን የሚያስናፍቁ ዝማሬዎችን ይሰራሉ ብዬ ተስፋ አደርጋለሁ። ያው ዓላማውም እኮ ያ ነው አይደል? ሌላ የመተቸት ዓላማ አይደለም። ባይዘው የመተቸት ወይ ደግሞ አልሰራችሁም የማለት ወይ እንደዚህ የማለት አይደለም። ሜን ኤሙ ወደ ዋናው ግባችን ሰዎች ግጥም የሚጽፉ ወንድሞቻችን ቢበዛ ዝማሬዎቹ ላይ ጌታ ኢየሱስ ክርስቶስን እንድንናፍቅ የሚያደርጉ ነገሮች ቢበዙ በቃ እስካሁን ያወራናቸው ነገሮች ሰማን በቃ እንድንፈጥን ስለሚያደርገን ነው። እንደውም ከቅርብ ጊዜ በኋላ ካየ እንደውም ይሄኛ ዝማሬዎቻችን በጣም በብዙ አድርገዋል። ቃሎቹ ይሄ ከዚህ በፊት ከለመድናቸው የመዝሙር ትሬንዶች አሁን በጣም አድጓል እና ተደንቀው ወይ ውስጥን በጣም ሞር የሚኮረኩሩ ዝማሬዎችን አሁን እየወጡ ነው። መዝሙሮቻችን አድጓል። በእውነት በጣም የሚደላንቁ መዝሙሮች እየሰማን ነው። ይብዙ እውነት ከቁጥር ብናልፍ ደስ ይላል። 1 2 3 ብለህ ከመቆጠር ትንንሽዬ ልጆች ሲዘምሩ ብታይ በቃ ብትረካከብ፣ ትልልቅ ሰዎች መድረክ ላይ ቆመው ስለ ጌታ ኢየሱስ እንደው ና እያሉ ሲዘምሩ ብታይ በጣም ሽበት ያላቸው ሰዎች ምናምን ብታይ በጣም እኮ ደስ ይላል። ብንበዛ ደስ ይላል። ያው ስትሄድም አመስጋኝ ነው የምትሆነው። ስብከት አትሰብክም። ኦልሬዲ የተጠናቀቀ ነገር ላይ ስትገባ ታርዳሃልና እያልክ በቃ ምስጋና እንደዛ ነው። ምስጋና ስለሆነ ቢበዙ ደስ ይላል። እስካሁን ስትከታተሉት የነበረው የጌታ ቲቪን ነው። በብዙ እንደተጠቀማችሁ ተስፋ አለን። ደግሞ ይህንን ለብዙዎች እንዲደርስ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉ እናንተም ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጋብዛችኋለን፣ እንጠይቃችኋለን። በሚቀጥለው ደግሞ በሌላ ሐሳብ እንደ እግዚአብሔር ቃል በሆነ በሌላ ሐሳብ እስከምንገናኝ ድረስ የጌታ ጸጋና ሰላም ይብዛላችሁ። በብዙ ተባረኩ።